ይገርማቸዋል። እኔ ሁለቴ በህይወቴ ራሴን ማጥፋት ፈልጌ ነበር። አንዴ ከወንዝ ላይ ራሴን ወርውሬ ላጠፋ፣ ሁለተኛ ደግሞ በረኪና ጠጥቼ እና በረኪና እንደማይገል ክሮስ ቼክ ያደረግኩት በዛ ነው። ግን በረኪና ጠጥቼ በረኪና አይገልም። በረኪና ግማሹን ጠጥቼዋለሁ እና ግማሹን ጠጥቼዋለሁ። ትዝ ይለኛል ኪሴ 16 ብር ነበረ። ይሄ የድሮ አንዳንድ ብሩ ማለት ነው። እና ያን 11 ብር ትዝ ይለኛል ለወንድሜ ነበረ፣ ለወንድሜ ስጡልኝ ብዬ ነበረ በረኪናውን የጠጣው ትዝ ይለኛል 16 ብር። ከዛ በኋላ በረኪናዬን ጠጣሁት። ግን የሚገርማችሁ ነገር ይሄው እንደዚህ ብጨፍን በረኪናውን ጠጥቼ ብጨፍን አልሞትም። ከዛ የሆነ ሰዓት ምን አባቱ ብዬ በረኪናውን ድድብ ምጥጥ አድርጌ ጠጣሁና እንደዚህ ነገር ስል ነጭ ነገር ተታየኝ። አይ በቃ ሄጃለሁ ብዬ ስል ነጭ የታየኝ ለካ እንዲህ ሰማዩ ነው። እንደዚህ ተንጋልዬ ስለነበር ሰማዩ ነው። ማርያምን ይሄ ሪል ታሪክ ነው የምነግራችሁ። ከዛ በኋላ በቃ አይገርም። ግን ስቲል ናው ጨጓራ በሽተኛ አድርጎኝ ያለፈ። በቃ ስቲል ናው ጨጓራዬን ያመኛል። ጨጓራዬን ቆምጦት ነው ሄደ ያ ሞመንት ማለት ነው። እና ከዛ ጊዜ በኋላ ሞት አይወስደኝም ብዬ ወስኜ ማርያምን ነው የምላችሁ። ማርያምን ይሄ እውነቴ ነው። ከዛ በኋላ በቃ አይወስደኝም ብዬ ያቺን ለወንድሜ ኑዛዜ አስቀምጬ የልኳትን 16 ብር ከዛ እንትን ካልኩበት ያ ካስቀመጥኩበት እያገሳው ይሄ እንትኑ በረኪኑ ያስገሳኛል። ምላሴን አደንዝዞታል። ምላሴ ሙሉ በቃ ደንዝዟል በበረኪናው ማለት ነው። እና ያቺን 16 ብር ተቀብዬ ስጋ ፍርፍር የዛ ጊዜ 15 ብር ነበር ትዝ ይለኛል። የዛሬ በጣም ብዙ ዓመት ነው ማውራችሁ። ማርያምን ቀልናል። ያን ስጋ ፍርፍር አዝዤ በጣም የሚጣፍጥ ስጋ ፍርፍር ነው። ምላሴ ሴንስ አያደርገውም ማለት ነው። ጨው ጨምሩበት። ጨው የሆነ ሰዓት ጨውን ጨምረው በቃ ሊመጣ ይሄ ደንዝዟል። አደንዝዞት ከዛ ዝም ብዬ ነው በቃ የምበለው እንደ ምግብ ነገር እንጂ ምንም ከብዙ ሰዓታት በኋላ ነው በቃ እንትን ያለኝና የለቀቀኝ። እና እኔው ምንድነው ዋናው ሀሳቡ መልእክቱ ከዛ ሞመንት ተርፍ ያለው እና ወጣቶች እባካችሁ ተስፋ መቁረጥ የሚባል ነገር በህይወታችሁ እንዳታመጡ። በቃ ተስፋ እንዳትቆርጡ በእውነት ማለት ነው። የሆነ ርስቅ ዱቅሸት ብሏል። በቃ እናንተ ትዕግስትና ጥንካሬ ነው የሚያስፈልገው። ያልፋል፣ ቀን ያልፋል። እና ያ ከተፈጠረ በኋላ ያ ሞመንት ከተፈጠረ በኋላ እንግዲህ አሁን ይሄ የበረኪናው ታሪክ የምነግራችሁ በ10 ምናምን ዓመቴ ነው። እና አሁን ደግሞ መኖር የጀመርኩት በ27 ዓመቴ ነው። እንግዲህ ሊያልፍ እዚህ 10 ምናምን ዓመት እንግዲህ ከበረኪናው በኋላ ጠብቄያለሁ። የከበደ ላይፍ እና 20 ዓመት ሊጨልም ይችላል። 10 ዓመት 5 ዓመት እንዲህ በቀላሉ ላይገልጥ ይችላል። እና ጥንካሬ ያስፈልጋል። መበርታት አለብን ወጣቶች። ማርያምን በምንም አይነት ነገር ተስፋ መቁረጥ የለብን። ደግሞ እግዚአብሔሩም አለ በእውነት። እና አሁን በቃ ሊነጋ ሲል ይጨልማል ማለት ነገ ሊነጋ ከ20 ዓመት በኋላ ነው የሚነጋው ሊሆን ይችላል። ወይም ከ10 ዓመት ወይም ከ15 ዓመት ከ3 ቀን ከ4 ቀን በኋላ ላይነጋ ይችላል። እና አይነጋም እያልን እኛ ከፈጣሪ ጋር ግብ የሚለው እየጸለይን ምናምን ወደፊት ህይወታችንን መቀጠል እና ይሄ ጥሩ ጓደኛ መጥፎ ጓደኛ ምናምን ያሉ ሶሻል ሚዲያ የሆነ አንዳንድ የሚሰሯቸው ፖለቲካዎች አሉ። ጓደኛ ለማራራቅ ምናምን ነገር እና ጓደኛ አተራቆሽ ጓደኛ ያዙ። ጓደኛ ጋራ እንትን በሉ፣ ተማከሩ። ሰው ያስፈልጋቸዋል። ለሁሉም ሰው ስቲልና ሰው ያስፈልጋል። ቢያንስ ተንፈስ የሚልበት ነገር ነው። ምንም ክፉ ቢሆን ጓደኛችሁን እንዳትተውት። ቢያንስ ተንፈስ ትላላችሁ። አሁን ቲክታክ ላይ ጓደኛ ስለ ጓደኛ የሚሰራ ያው ይህ ጓደኝነትን አንደኝነትን ዋቸው ነገሮች የሉም። ከፈጣሪ ጋር ከቆምን
መቋቋም የማንችላቸው ነገሮች እግዚአብሔር ካለ ከጎናችን ምንም ነገር መቋቋም እንችላለን። እኛ ማስተዋል አንችልም እንጂ ጥቁር አንበሳ ሄዳችሁ ብታዩ የማይድን በሽታ እድናለሁ ብሎ የሚጠብቅ ሰው አለ። ያንን ተስፋ ነው መያዝ ያለብን እኛ ጤነኛ ሆነን ምንም የማይድን በሽታ ቀን በቀን የሚመዘምዘውን በሽታ እድናለሁ ብሎ የሚታገል ሰው አለ። የዛን ያክል ጥንካሬ የዛን ያክል መቋቋም ነው የሚያስፈልገን እና አማትባችሁ ላይፋችሁን ቀጥል አድርገህ ነው የምትጀምረው። በቃ ኖ በጣም ነው ስትሮ እንትን መቅዶኒያ ሂዱ። ማርያምን ዝም ብላችሁ ሲደብራችሁ ሂዱ። በቃ ሲከፋችሁ እዛ ሄዳችሁ ቤተክርስቲያን ሄዳችሁ ቅርታ አምላኬ ብለህ ህይወትህን ነው የምትቀጥል። ማርያምን እኔ የሰራልኝን ነገር በዚሁ አጋጣሚ ሼር ማድረጋችሁ